ሰላም ሰላም ውድ የኒሻን ቲዩብ ተከታታዮች፣ እንግዲህ ዛሬ ደግሞ በጥምቀት ቭሎግ ተገኝተንላችኋል። እንግዲህ እስከ መጨረሻው ድረስ ተከታተሉ። ብዙ የሚያስደስት ነገሮች እናዘጋጅላችኋለን። ይመቻችሁ። ጀርመን ደርሰናል ጋይስ። አቤት ውበት ግን በስማም። ቀጣይ ደግሞ ይኸውላችሁ ፕሮሚስ እንገባላችሁ ፈጣሪ ብሎ ካደረሰን ለቀጣይ አመት እኔ እንግዲህ በፈረስ ነው የምታዩኝ ማለት ነው። ቀጣይ ዛሬ አመት በፈረስ እናጅም አይደል? ገደነው እስኪ እንጠብቃለን ቤተሰቦች። የምራው በስማም በጣም የሚገርም ጊዜ ኧረ ዩቱብ ውበቱን ክርስቶስን የሌለ በቃ ጸድ የሆነ በዓል ይኸውላችሁ። አሁን ከሰፈራችን አንድ እንግዲህ ጥምቀቱን እያገለገሉ ካሉ ሰዎች አንዱ ጥያቄን ጠይቋ። እሺ በዓሉን እንዴት እያየሽ ነው? በዓሉ በጣም ደስ የሚል ነው። እንደምታየው ከተራባድ በከኒሳ የቆሬ የሚካኤል የጀርመን አንዱ ደስ የሚል በሚል ጊዜ እያሳለፍን ነው። በጣም ደስ ይላል። ያመት ሰው ይበለን ነው የምለው። በጣም ደስ ብሎኛል። ያመት ሰው ይበለን። እሺ ቀጣይ አመት የምገባው ቃል አለ? አይ ምንም የለኝም። በሰላም እንዲያርሰኝ በሰላምና በጤና እንዲያርሰኝ ነው ዋናው እሱ ነው። እንዴ ምን ተሰማሽ እስኪ ዛሬ? የዛሬው ስሜቴ ምንም ማድረግ አይቻልም፣ መግለጽ አልችልም። እንኳን ለኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ። እቺን ቻናል ቀስ እያላችሁ ላይክ፣ ሰብስክራይብ አድርጉልን። ይመቻችሁ። ሰላም ውድ ቤተሰቦቼ፣ እንግዲህ አሁን ደግሞ ወደ ጥያቄ ታይማችን ገብተናል። ይኸውላችሁ ጥያቄው 2 ኪሎ ዱቄት በ5 ደቂቃ ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል የሚል ጥያቄ ነው። በ25 እሺ ሌላ እድል ልስጥ። ባይዘው የ100 ብር ካርድ ሽልማት አለ። የምሬ ነው። 2 ኪሎ ዱቄት በ5 ደቂቃ ከተፈጨ እሺ 5 ኪሎ ዱቄት በስንት ሰዓት ይፈጫል? ኧረ እባክህ እንጃ። እሺ ና መልሱና ልንገርህና ዱቄት ይፈጫል። የተፈጨ ዱቄት ራሱ ዱቄት ክርስቶስ ዱቄት ራሱ አይፈጭም። ያዝልኝ። አይ እና ደግሞ ተበላን እና ኒሻን ቲቪን ሰብስክራይብ አድርጉ። ኒሻን ቲቪን ሰብስክራይብ አድርጉ። ሌላ ሰብስክራይብ አድርጉ። ቤተሰቦች ሁላችሁም እወዳችኋለሁ። መልካም የጥምቀት በዓል ይሁንላችሁ። እንኳን አደረሳችሁ። መላው ኦርቶዶክሳውያን፣ መላው ወጣቶች የኦርቶዶክስ እምነት ተከታዮች በሙሉ ይኸውልህ 5 ኪሎ ዱቄት በ5 ሰዓት ከተፈጨ 10 ኪሎ ዱቄት በስንት ሰዓት ይፈጫል? ዱቄት ይፈጫል አይፈጭም? እንደዚህ አይነት ጥያቄ ነው። እሺ ካናዳ አንድ የሚኖር ሰው ማለት ነው ኢትዮጵያ መመለስ እንደዚህ አይነት ጥያቄ እውቀት ስላለው እኮ ቀላል። ካናዳ የሚኖር ሰው ኢትዮጵያ መጥቶ ቢቀበል ህጋዊ ነው ይሰራል? ሙታን መጀመር አይደለም መጀመሪያ ሙታን አይገሳይ ግን አልተሳሳትም። እሺ ከጥምቀት ጋር የተያያዘ ጥያቄ ልጠይቃችሁ። ቤተክርስቲያን ነክ ነገር እንዳይሆን። ኧረ አይደለም። ጥምቀትን አንተ ለስንተኛ ጊዜ ነው እያከበርክ ያለው? አንተ በራስህ እስከምታውቅ ከተወለድኩ ጀምሮ እያከበርክ ነው። ደስ ነፍስ ካወቅኩ ጀምሮ። እሺ ስንት ጊዜ ሎሚ ወሩር ያለቅ? ለምን? በተወደደ ሎሚ ፊቱ ላይ በተወደደ ሎሚ ለምን ያለው ነው አድርጌው አስቤው እራሱ አላውቅም። ወይስ ወርውሬ ባይሳካልኝስ ብለህ ፈርተህ? ለምን አንዴ ወርውሬ ነበር እኮ ትዝ አይልህ? ተነከተ ስታየው ማለት ነው ፊቱም የጅል ነው አለችው። ለነገሩ ሎሚ ተወደደ። አሁን በፕሪም ኧረ አሁን ካገኘ በኮብል ነው እንጂ ካገኘ በኮብል ነው። አሁን እኮ እንደውም ሴቶች ናቸው እኮ እንትን እያሉ ያሉት አይደል? እየጠየቁ ያሉት አይደል? እና እንዴት ነው ለመጠየቅ ዝግጁ ነህ? ኧረ ያውሎቹ ከበድ ናቸው። ቢቀር ነው የሚሻለው። አይ እንደዛ እኮ ነው ቢሳብ። ከጥያቄያችንም ጠፊ ናቸው። ሌላ የምንጠይቃቸው የለም። የአራዳ ልጆች መልካም በዓል። እንግዲህ እናንተም መልካም በዓል። ለመላው ለኦርቶዶክስ እምነት ተከታዮች በጠቅላላ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በሰላም በፍቅር መልካም በዓል አደረሳችሁ። ሀገራችንን ሰላም ያርግልን። አሜን አሜን። ሰላም ውድ የኒሻን ቲዩብ ተከታታዮች፣ ዛሬ ደግሞ
ከሰፈራችን ልጅ ጋር አንድ ተገናኝተናል። ጥያቄ ልጠይቅህ። እሺ ዝግጁ ነህ? ኖርማል ጥያቄ። እሺ ዝግጁ። እሺ 5 ኪሎ ዱቄት በ5 ደቂቃ ከተፈጨ 10 ኪሎ ዱቄት በስንት ደቂቃ ይፈጫል? ቀላል ጥያቄ። 5 ኪሎ ዱቄት በ5 ደቂቃ 10 ኪሎ ዱቄት በ10 ደቂቃ ነው። 5 ኪሎ ዱቄት በስንት ነው ያልከኝ? 5 ኪሎ ዱቄት በ5 ደቂቃ ከተፈጨ 10 ኪሎ ዱቄት በስንት ሰዓት ይፈጫል? በስንት ሰዓት? በ5 ደቂቃ 5 ኪሎ ዱቄት በ5 ደቂቃ 10 ኪሎ ዱቄት በ10 ደቂቃ ነው። 5 ደቂቃ ከፈጀ አይደለም። አይ ቀይለፈኝ ጭራሽ ባይዘው ጥያቄውን ብነግርህ በቃ እንዴ ነው ብለህ የምትለው። 5 ኪሎ ዱቄት በ5 ደቂቃ 10 ኪሎ ዱቄት በስንት ሰዓት ይፈጫል? በ10 ደቂቃ ነው። አይደለም። እሺ መልሱ ልንገራችሁ እናንተ እስከዛ መገመቱት፣ እኔ መልሱን ለሱ ልንገር። ዱቄት ሲጀምር አይፈጭም። ወይኔ ሲጀምር ዱቄት ራሱ የተፈጨ ነገር አለ። የተፈጨ ነገር ነው። አዎ ኧረ እውነትህን ነው። አዎ እሺ ፀሐዩ ዞሮብኝ ነው። እሺ ቤተሰቦች ፀሐዩ አዙሮብኝ ነው። እሺ ጥምቀትን አንተ ለስንተኛ ጊዜ ነው እያከበርክ ያለው? እንግዲህ እድሜ ነፍስ ካወቁበት ጊዜ ጀምሮ አይደል? እሺ ሎሚስ ለስንት ጊዜ ወሩ? ለማንም ወርውሬ አላውቅም። ለምን? እኔ እንጃ። እኔ ሎሚ በቃ ወርውሬ አላውቅም። ዘንድሮ ወረውራለሁ ብዬ ነበረ፣ ግን ምንም የሚወረወርበት ራሱ የለም። እንዴት ሴት የለም ነው? ሁሉ አይ አሉ። ሁሉም ግን ይሁን ነው መሰለኝ እንዲህ ብሎ ነው የሚሄዱት። የሆነ ነገር እዚህ ጋር እያደረጉት እንዲህ እያሉ ነው የሚሄዱትና ቀለበቱን ሊያስወረውሩን አልቻሉም። በእኛ እኩዮቻችንን አላገኘንም። ለዛ ነው። አዎ ይመች። መልካም በዓል። አሜን። ላንቺም የምታስተላልፈው እንግዲህ መልካም በዓል ይሁንላችሁ ብያለሁ። ዛሬ ሰፈራችንን ታቦት ቅዱስ ሚካኤልን ያስገባን ነው። ቆሬ መካኒሳ ቅዱስ ሚካኤል ቤተክርስቲያን። መልካም በዓል ይሁንላችሁ እላለሁ። አመሰግናለሁ። ይመሽ። ስማችሁን ልትወጡ ይችላል? እኔ ረቂቅ ማኪ ኢማን። እሺ እዚሁ ሰፈር ናችሁ እናንተ? እሺ ጥምቀትን እናንተ ለስንተኛ ጊዜ ነው እያከበራችሁ ያላችሁ? ከተወለድን ጀምሮ ነው። ወይስ ማለት በደንብ ማክበር የጀመርነው? ሶስታችን አንድ ላይ ማክበር የጀመርነው ሶስተኛ ዓመታችን ነው። ኦኬ። አይ አንድ ላይ ነው። ሶስተኛ ዓመት ነው። ሎሚም ለሶስት ነው የተወረወረባችሁ? መች ሎሚ እኮ ቀረ። ምን ነው የተወረወረው? ቁልፍ ጋኑ። እሺ አንድ ጥያቄ ልጠይቃችሁ፣ ኖርማል ጥያቄ ማለት ነው። እሺ 5 ኪሎ ዱቄት በ5 ደቂቃ ከተፈጨ 10 ኪሎ ዱቄት በስንት ደቂቃ ይፈጭ? በስንት ሰዓት ይፈጫል? አይፈጭም ማለት ነው። እሺ ካናዳ ያለ ሰው መጥቶ ኢትዮጵያ ውስጥ ቢቀበል ህጋዊ ነው ወይስ አይደለም? ካናዳ ያለ ሰው ሲጀመር መጣ አይቀበርም። ምክንያቱም ሬሳ ሊመጣ አይችልም። ኢትዮጵያ ካልሆነ በስተቀር እዚህ መጥቶ ሊቀበር አይችልም። እሺ ትክክል አይደለም። እዚህ ግን እሺ ካናዳ ያለ ሰው የዛ ሀገር ተወላጅ የዛ ሀገር ዜጋ በቃ ብቻ ኢትዮጵያ መጥቶ አይቀበርም። ታራ አይቀበርም። ድገሙ ጥያቄው። ሰማክ ካናዳ በህይወት ካናዳ ያለ ሰው መጥቶ ኢትዮጵያ ውስጥ ቢቀበል ካልሞተ እንዴት ይቀበራል? ልትገምላችሁ አድርገው ይፈደል። ለዛ እሺ የምታስተላልፉት መልእክት አለ? እሺ ወይስ የአሁኑን በዓል በምን እንዴት አያችሁት? የአሁኑ በዓል ደስ ይላል። ብዙም ግርግርም የለውም እና ለምን አልሄድሽ? አጋጣሚ እንጂ ቴክስት ግን እንሄዳለን ነው የሚባለው። እንሄዳለን። አይመቻችሁ። መልካም በዓል ይሁንላችሁ። ማስተላለፍ የምትፈልጉት መልእክት ካለ መልካም በዓል ለሁሉም ለኢትዮጵያ ሕዝብ መልካም በዓል። እሺ እናመሰግናለን። በጣም አምሮባችኋል። መልካም በዓል ይሁንላችሁ ለእናንተ። እናመሰግናለን። አይላችሁ ጋይስ ሌላ ተጠያቂ መጥቷል። እሺ ይኸውልህ 2 ኪሎ ዱቄት በ5 ደቂቃ ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል? ዱቄት ተወረደ የተፈጨ ስለሆነ ኖ ታይም ግን የተወዛገበ ሰው ስላለ ነው። ቅድም ይሄ እኮ ቀላል እኮ ነው ሲጀመር። አለሽ አማን ነው። ሌላ ተጠያቂ መጥቷል። ስማ 2 ኪሎ ዱቄት በ5 ሰዓት ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል? በ3 ሰዓት 3 ሰዓት። እሺ ያረዳል እና መልሱን እንንገረው ወይስ ይቀጥል? እሺ ጨምረሽ አንድ የመጨረሻ
ባይዘው ከመለስክ የ100 ብር ካርድ አሁን ልክል ሲጠያቅ ደገምሽ። እሺ 2 ኪሎ ዱቄት በ5 ሰዓት ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል? በ10 ሰዓት። ኢየሱስ ዱቄት ይፈጫል እንዴ? ያረዳች የተፈጨ ነው እኮ መጀመሪያው ነው አይደል? ሲጀመር አሁን ያረዳት ጥያቄ ሁላችሁም ሰብስክራይብ በማድረግ እንግዲህ ቤተሰብ በመሆን እቺን ቤት ሰብስክራይብ በማድረግ ተባበሩ። ቡም ቡም ሻካላካ አንድ የሰፈራችን አድባ ሆነ ጥያቄ ልጠይቅ። ከዛ ከመለስክልኝ የ100 ብር ካርድ መልሰሽ ግን ሰብስክራይብ አድርገልኛል ቻናል አላደረግም። እግዚአብሔርን አላደረግም አድርገልኛል። 2 ኪሎ ዱቄት በ5 ደቂቃ ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል? ሁለት ኪሎ ዱቄት በ5 ሰዓት ከተፈጨ 5 ኪሎ ዱቄት በስንት ሰዓት ይፈጫል? በሁለቱም ይፈጫል። ኧረ ይፈጫል። መልስልኝ አንድ ሰው ይፈጫል በሁለቱም። ውድ የኒሻን ቲዩብ ተከታታዮች እንግዲህ ፕሮግራማችንን በዚሁ አጠናቀናል። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ምክንያቱም የእናንተ ሐሳብ አስተያየት እኛንም ያበረታናል፣ ከእርማትም ያስተካክለናል። ሁላችሁም እንግዲህ እየገባችሁ ኮሜንት ላይ ሐሳባችሁን አስቀምጡልን እና ደግሞ ለዚህ ቤት አዲስ ከሆናችሁ ሁላችሁም እየገባችሁ ሰብስክራይብ አድርጉ። ይመቻችሁ።